አሁን እየተጓዝን ያለ ነው። የመጀመሪያ ራሳችንን ቤቱ ሰርተን ልንበላ ሞጋ ከቤተ ልቃ ጭኖ የሚመጣበት የመጀመሪያ ይኸውና ተገኘ ማልጀቴ ብሏል። ይኸውልህ እንዴት ነው እየሳለ ነው የመጣው እየሳለ ነው የመጣው። እኔ ደግሞ ጃኬት ለብሰህ አትመጣም ሰሪልሽ ነኝ አረኔ ላግዝሽ ቀለብ የምትመለከቱትን ዘይት በሸምሱ አማካኝነት ስፖንሰር በዱቤይ 80 ብር ሳንከፍል በ300 ብር አለብን። በ300 ብር ገዝተን እንጀራ ገዝተን ወደ 5 እንጀራ ሽሮ ብጥብጥ ሽንኩርት የለት አንተ ጨው ራሱ የለም እኮ በኢየሱስ ሚጥሚጣ አለልክ በሚጥሚጣ እና ለምን ማዘር በቂቤ ነበር እያደረገችው እኛ በዘይት እናደርጋለን። ዘይቱ ጠብሰን ነው እንችላለን። በበርበሬ ሰባተኛው ፎቅ ገና ደረሰ። ከዚህ በኋላ ሌላ ሰባተኛ ይጠብቅብናል። ሌላ 6 ምንም እኮ ተባተካለ ሌላ 7 ታለ ቆረከ አይጀምረውም። አይዞሽ እኔማ ለምንድነው የ100 ብር ዘይት የ300 ብር ዘይት በጀርባ አድርገን ቤታችን ገብተናል እና like we are trying to make some shit ምናምን ነገር ነው ስቶቫችን። ከዛ ትንሽ ሚስታፕ ከሆነባችሁ ምናምን ነገር እንትን እንዳትሉሽ። አቤት የላጤ ነገር ሰው ዳቦ በሙዝ እንብላ ስንግ መጀመሪያ እንብላ ነው ልብላ ነው ይሄ ነገር ምን እንደተፈጠረ ገና ወልውዬበት ጥምዝ ሳረገው ብትን አለ። ምን ተፈጠረ መሰላችሁ? ሽሮ ልንሰራ ነበር። ደስተን ዘይቱን እንጀራውን ሽሮንም ምናምን አምጥተን ጨውቀን እና ሶስተኛ ፎቅ ነው ያለ ነው። እኛ ሱቁ ደግሞ ታች ነው ያለው። አታውሩ በእናትህ ብር የለም ሲጀምር ብር የለም ጨው መግዛት እና አሁን በዚህ ሰዓት ምንድነው ማድረግ ያለብን? የጎረቤት ልጅ እናቴ ኢትዮጵያዊነት የሚለውን ነገር እንሞክራለን። ግን ፈርተናል። በጣም ፈርቻለሁ። የለም እኔም እሱን ነው። እኛ እኮ ጨው ስኳር ላለብንና ማለት ደም ግፊት አለብንና ጨው ተው ተብለን ጨው ቃሳ ግን ሁለተኛ ማለት ነው ከጠየቅኩኝ አሁን አንድ አይደለም ሁለተኛ አልጠይቅም ምትል ነው። እንደዚህ ያውለበለብክ እንትን ምን ልትል ነው? ሁለተኛ አይደለም ልትል ነው? ለምን ማትበደሩ? አሁን ፈጣሪ እኔ ደግሞ የምፈልጉት ነገር ጠይቁኝ ብላለች እኮ ማርያም ብላለች። ጨው እኮ ነው። እኔ ጨው እኛ እኮ ተከራያችን ድሮ ጨው ጠይቁኝ ማዘር ሰጥተዋለች። 1 ሺህ ጨው ከዛ 1 ሺህ እንትን ያሞሌ ጨው ነበር ብዙ ክርስቶስ ማርያም ትልቅ ሰው ናቸው ደግሞ እንዴ ኧረ እባክህ ኧረ እኛ እኮ ብዙ ፓርት አለው የዛኛው ላይ ይሄ ያቸው የደፈረ ጮማ በል በስመ አብ እኔ እየፈራሁ እዚህ ጋር ናቸው። እኔ ራሱ እኔ ማርያም ሽሮ አልወድም፣ ግን ዛሬ ሽሮ በጣም መብላት ፈለኩ። ግን እኮ የምንሰራው እኮ ሽንኩርት የለንም፣ ቲማቲም የለንም። ያለ ሽንኩርት ይበላል። ግን ይበላል። እኔ ከአንድ ሁለት ቤት ነው ሶስተኛ ቤት እዚህ ቤት ደገማችሁት። ያለ ሽንኩርት ከበቀሉ ነገሮች ውስጥ የሚያስጠላው ሽንኩርት ነው። ጥብስ ላይ ብቻ ነው። ይሄ ልጅ እኮ ስትመርጥ እኮ
ልመት ሆነ ነበር። በቃ አሳሳች ጆኒ በቃ እኔ ሀሳብ ሳትቀይር ደግሞ ሽሮ ዱቄቱ ፈጣሪ አንተ የምትወሩ ሳቅን ተቸገር ቪዲዮ እየቀረጽኩ ነው። እሺ 0.6 ወደኋላ 0.6 አርያት በጣም ይሄ ብዙ ሊበላ ነው እንዴ የሚሰራው? ሌላ ነገር ጠይቁ ተብለናል። እንጠይቃለን። አንተ የሞትክ ዮዲ ላርግ ጨው ቅመሰው እስቲ። ጨው ነው ግን ስማ፣ ይሄ ዶሮ ወጥ ያወጣል። እስቲ ቅመሰው። ጨው ነው ግን ጨው ይሸተኛል። ሙያ ይታያል። ትናንትና ነበር ጾሜን ያደርኩት፣ ዛሬ ጨው መጣሁ ሽሮዬን በላሁ። አለሚ ተሜኮላላ ድግድግ ትይኛለሽ። ቁጭ ብሎ ስለቀር ይሆናል። ኮዳ ላይ ውሃ ኖሮበት ሲቀመጥ ይህ ውሃ አላስገባ ብሎ ነው ጋይስ እንደዚህ ሆነው። አሰራሩ ግን ውሃ እንጨምራለን። ሽሮ ከላይ ትበትናለህ። ውሃ ሲፈላ በስሷ ዘይቱን እንጥበሰው መጀመሪያ። መጀመሪያ ይኸውላችሁ ሽሮን ታረጉትና ከዛ አይደለም ዝም ብለህ ሽሮ ታረጉና ሽሮ መጨስ ሲጀምር ውሃ ትደፋበታል። የሚጨምረው ውሃው ላይ ነው ዘይቱ የሚጀምረው፣ ግን እኛ ዘይቱ ይጠበስ ከዛ ውሃ እንጨምርበት ከተጠበሰው። ለምንድን በቃ ወይ ዘይት እናድርግበትና መጀመሪያ ሽሮውን እንጥበሰው። በቃ ሁሉንም አንድ ላይ እንጨምረው። አይደለም እንደሱ አይደለም። ውሃ አንተ እንዴት ነው የነገር እንዴ? ይህ ሁሉም ልታደርገው ነው በድስቱ ሙሉ አረጋጣ ግን
ሽሮ ባይወጣውስ? ዘይቱ መጀመሪያ ገብቶበት ላይክ ሼር ሰብስክራይብ ያርጋችሁ። የላጤ ኑሮ በ5 ጎረምሶች ላጤዎች is gonna be broadcasted እያየው ካሜራው ልክ ነው። ወይኔ ገረዶ አንቺን ብዬ መጣሁ አካም ጅርታ ወይ ጥሩ ተናገር አካም ጅርታ ነጉማ ፈያዳ ሸገር ሲቲ የኛ ለዛ ነው የገባሽው። ክሮፕ ታደርጊያለሽ። ካሜራማን ራስን አሳይ። ምንድን ነው ያወራው? ቦምባስቲክ ሳይላይ እንዴ አታ ምን ነው ያማል እንዴ? በጦር መሳሪያ ዘፈናችን ያስማለች ዋስ ከሚፈታ pick up the phone now ወይ መገረዶ አንቺ ባይዘዌ የሆነ አባባል ወጥ ሲሰራ ከተጨፈረ ወጥ ይጣፍጣል። I love you ብለሽ ደስ ይለሽ እወድሽ ነበረ አሁን ጠላውሽ እንደ ገብስ ቆሎ ሁሉም ሲዘግንሽ አንቺ ጥናዣም አላስገባልኝ አንዴ ሸሩነ ይስሪ ብለሽ ሸሩነ ይስሪ ብለሽ አንዱ ዲያስፖራ መጣ ከአሜሪካ ምን እንዳስነካት አላውቅም። ቁርጥ ትወዳለች አንቺ አፈርቢ የኔ ሽሮ እኮ ከቁርጥ ይጣፍጣል እኮ ይጣፍጣል። ውሸት ተቅሟት ይላል ሽሮ ሽሮ ይሞከራል ከምስር ነው አለን በሰለ መሰለኝ ወሆ ዛሬ ሻወር ይወሰዳል። ነገ ማዘጋ ሄዳለሁ። ውሃ መጣች። አሃ ዴባ እንዴት እዚህ ጋር ሂዝ ስትሪሚንግ እዚህ ጋር ምናምን ሽት ውሃ መጣች እና እሱ ይደፋ ማለት ይሄ ይደፋ። በጣም ቁጣችን እየፈላች ነው። ኢትስ ኦልሞስት ዳይ ና ቤስት ጎዛ ምናምን እሱ እዚህ ናቸው። ዚያር ቶኪንግ ያው መጥቷል ማለት ሊቀቀል ነው ያሰበው። እንዴት ነው እሱ ነገር? ሽንኩርት አይገባበት አላችሁ። ከየት ይመጣል ደግሞ ጨው? እሺ ሽንኩርት አንድ ራስ ሽንኩርት ይስጡን። እንዳይደብረን ወፈር አድርገን እንዳንሰራ ውሃ አበዛችሁት። ለምን እስከ ነገ ነገር ነው። በቃ እስከ ነገ አድርግበት። ግን ይነካል እኮ ሲዘጋ ይቀነሳል። አየሁ ሲዘጋ በቃ እንደዚህ ልዩነት አለው በጣም። እኔ አሁን ነገባለሁ ስትሪም አልቀረስኩም። አጥፍቼው ነበር። ድገሙ። ምንድን ነው ያልከው? ጉጉል ያለው እንደ ሕፃን ልጅ ጭቃ ይበት
በጣም ቀጠናል። እረ በኢየሱስ አረ በጣም እያስጮህ ነው ልጅ ዝጋው። ይሄንንም አላስገባም ምንም በቃ ስለ ደህና ጎረቤታችን ናቸው። ተጣላ አቆርጧል። ማርያም ባይዘው ማዘሪ ይሄን ቪዲዮ ካዩ ምናምን ልጆቹ ካሳዩት ማለት ማርያም በጣም እድሜ ይስጥል እንመርቃቸው። የዛሬ ሽሮ በእርሱ በሳቸው ለዛ እንመርቃቸው። እድሜዎት ይርዘም። አመት ያደርሰል እንዴ ወጋ አረገም ባረከው ሲባስ ሊወፍራል። በቃ ጸብ ነው የሚከሽሩ ወንዝ ነው። ዳረ በስመ አብ ከባድ ነው። እናንተ ሽሯችሁ ከባድ ነው። በቃ ከተነውና ማለት ነው ወይስ ጨምረበትና ጮማ መጨረሻ ቃሪያ ብንገዛ አለ የት አይ ቃሪያ እንጂ ክሽም ጠዋት አንተ ሶስት ፍሬ በባለፈው እዛ ምግብ ቤት ተን ነበር ይወጣል። ጥሩ ነበር። ኪሳችን ውስጥ አገን ብንወጣ ጥሩ ነበር። 3 ፍሬ ከዚህ በኋላማ እየተማረ ነው። ሙያ በዘዴ ይሁን ነገር ምግብ ቤት ምናምን አስተዳደር በኪስ ይዘሩታል። ባይ ዘ ዌይ ከታይላንድ ላይ ይመጣል። የሀብታም ቅነት ሰማሁ ያለው ምንድን ነው? ቅቤ ቢኖር ሙገስ ስማ፣ ሮብና ዓርብ እኮ ታውቃለህ አይደለ? ከሰኞ ጀምሮ ተጀመረ እኮ። ሰኞ፣ ሮብ፣ ዓርብ፣ ቅዳሜ፣ እሑድ ሙሉ ቀናቶቹ ጾም ናቸው። ሃንግሪ ያ ሰውዬ ሃንግሪ ነው ይላል። ሃንግሪ ነው ሃንገር በቃ ሃንገር ካልክ እንዴት ነው ሃንገር ማለት? ሃንግሪ መች ነው የት ነው የተማርኩት? የመንግስት ትምህርት ስማ እስኪ እንደዚህ በል አይ ሲ ዩ አይ ካም ቱ ዩ ካም ቱ ሚ አይ ላቭ ዩ አይ ሲ ዩ አይ ካም ቱ ዩ ከዛ ላቭ ዩ አለ መጨረሻ ምን ወደ ያልከው አይ ሲ ዩ አይ ካም ቱ ዩ ከዛ አይ ላቭ ዩ ነው ይሄ እንትና መሬቱ እንዳይጠጣ ወደዛ ኮርነር ነው ወደዛ ባይዘው ውሃ አልቀዳም። እኔ በሽሮ ከተሰማችሁ ይሄ ጀማ ነፍር ነው ማለት ነው። ታሪክ ነው። በካሜራ ይወጣችሁ ጨምረው ለጎርስ እኮ ነው። አንተ ተዘጋጅተህ አርገውና እንብላበት። ተረባል ግን ሙዝ እኮ አይቆጠርም እንዴ? ደግሞ ለትለት ሙዝ ይወጣል። በቃ ብዙሽ ነው። ሽሮ ኮንፈራችሁ አታበላም ለቀጥሉ ለመድዬ ምንጣው ተደበቀስታ እንዴ ወይኔ ተቃጠለ። ወይኔ ልስቲ በቃ አንሰሽ ምን አነሳለሁ? ምን አጣቆስት ምን አጣችሁ? ምትመጣ ደረሰኝ አደረፈደረ ምን እና አቆኛል የሆነ ሸር እንደነበር አውቃለሁ።
ተዘጋጅቼ ደግሞ ከመሬት እንቆጭ ነው እንደው እንደቆ እንዳለ ይውዛ ገሳ ጌታ ይሄን ሽሮ አርግልኝ ይሄን ሽሮ አርግልኝ ካሜራ አላውጣ እኔ ዛሬ ቀን ሁለት እጄ ይዣል ደረሰኝ ማለት ሁለት እጄ ነው እዛ ጋር እየበላ ነው የዚህ ጋር በረብ አድርጎ እየበላ ነው ይሄው እኔ ደግሞ እዚህ ጋር ይሻለሁ አንተማ ጻም ነው ያስኩ በሰላም እንደማበላው ጥሩዝ ይኸው አልኩኝ እኮ ግን አልተሳካልኝም እዛ ተንፈጀ ካርዲዮን ካረጎዳ አብሽም ያለ አጥገብን አሜን አሜን እንደ ጆን ዝስታሽ ቆለፈ እስቲ ቆለፈ አሳየን ቆልፌሲ ሎክ ዘው የዛሬ ዩቲዩብ ቪዲዮ ከተመቻችሁ ላይክ ሰብስክራይብ እና ኔክስት ሌላ የሚያስታጣ ነገር ካለ I'm gonna block you peace out thank you so much ይመቻችሁ በጣም የተሽለጠለጥኩ ነው ግን